ኦሪት ዘፍጥረት ምዕራፍ 11 ይህ ምዕራፍ ስለ ባቤል ግንብ እና የሴም ትውልድ ስለሆነው ስለ አብርሃም የዘር ሐረግ ትኩረት የሚያደርግ ነው። ኦሪት ዘፍጥረት ምዕራፍ 11 ቁጥር 1 በዚያን ጊዜ ሰዎች ሁሉ የሚናገሩትና የሚግባቡበት ቋንቋ አንድ ብቻ ነበር። ከላይ ከቀረበው ጥቅስ የተረዳነው የኖህ መርከብ በኦሪት ዘፍጥረት ምዕራፍ 8 ቁጥር 4 ላይ እንደተጻፈው በአራራት ተራራ ላይ ማረፏን እናስታውሳለን። ኖህ እና ልጆቹ ከመርከቧ ወጥተው በምድር ላይ መኖር የጀመሩት በዚሁ ተራራ አቅራቢያ በሆነ አካባቢ እንደሆነ ይገመታል። ስለዚህ ኖህ እና የልጆቹ ትውልዶች የሚግባቡበት አንድ ቋንቋ ብቻ የነበረ ሲሆን ይህ ቋንቋ ምን ሊሆን ይችላል ለሚለው ጥያቄ የዕብራይስጥ ቋንቋ ሊሆን ይችላል የሚል ግምት አለ። ኦሪት ዘፍጥረት ምዕራፍ 11 ቁጥር 2 ሰዎቹም ከምስራቅ ተነስተው በሄዱ ጊዜ በሰናዖር ምድር አንድ ሜዳ አገኙ፣ በዚያም ተቀመጡ። ከላይ ከቀረበው ጥቅስ የተረዳነው የኖህ ልጆች ትውልዶች የአራራት ተራራ አካባቢ ተራራው በምስራቅ እንደሚገኝ አመልካች ነው። ከምስራቅ ተነስተው በሄዱ ጊዜ ሲል የኖህ ልጆች ትውልዶች ቁጥራቸው እየበዛ ሲሄድ ከነበሩበት የአራራት ተራራ አካባቢ ከምስራቅ ተነስተው በሄዱ ጊዜ ሲል መነሻቸው ምስራቅ መሆኑን እንዲሁም መነሻቸው መርከቧ ያረፈችበት አራራት ተራራ መሆኑን ግልጽ ይሆንልናል። ስለዚህ ከምስራቅ ተነስተው በሄዱ ጊዜ ሲል ወደ ምዕራብ አቅጣጫ እንደተጓዙ አመላካች ነው። በሰናዖር ምድር አንድ ሜዳ አገኙ ሲል የሰናዖር ምድር በጥንት ዘመን ባቢሎን የሚባለው አካባቢ ሲሆን በአሁን ጊዜ ደቡብ ኢራቅ ማለት ነው። ስለዚህ የኖህ ልጆች ትውልዶች ከምስራቅ መርከቧ ካረፈችበት የአራራት ተራራ አካባቢ ተነስተው ወደ ምዕራብ በመጓዝ በሰናዖር ምድር በጥንቷ ባቢሎን መስፈራቸውን ወይም መቀመጣቸውን እናስተውላለን። በተጨማሪም ከላይ ከቀረበው ጥቅስ የተረዳነው የጥንቱ አራራት ተራራ እና በአሁኑ ዘመን በምስራቅ ቱርክ የሚገኘው የአራራት ተራራ አንድ እንዳልሆነ ነው። በዓለም ካርታ ላይ እንደምናስተውለው ከባቢሎን በስተምስራቅ ያለው ሀገር ኢራን ሲሆን በቱርክ የሚገኘው የአራራት ተራራ ግን ከባቢሎን በስተሰሜን ምዕራብ አቅጣጫ ነው የሚገኘው። ኦሪት ዘፍጥረት ምዕራፍ 11 ቁጥር 3 እነርሱም እርስ በርሳቸው ኑ ጡብ እንስራ፣ እስኪበቃውም በእሳት እንተኩሰው ተባባሉ። በድንጋይ ፈንታ ጡብ ለማያያዣም ቅጥራን ተጠቀሙ። ኦሪት ዘፍጥረት ምዕራፍ 11 ቁጥር 4 ከዚያም ለስማችን መጠሪያ እንዲሆንና በምድር ላይ እንዳንበተን ኑ ከተማና ሰማይ የሚደርስ ግንብ ለራሳችን እንስራ አሉ። ከላይ ከቀረቡት ጥቅሶች የተረዳነው የሸክላ አፈር እና ቅጥራን ወይም ሬንጅ በብዛት እንዳገኙ እነዚህን ግብዓቶች በመጠቀም ጡብ በማምረት መኖሪያ ቤቶችን በመስራት ከተማ ለመመስረትና ወደ ሰማይ የሚደርስ ግንብ ለመስራት መወሰናቸውን እንረዳለን። ኦሪት ዘፍጥረት ምዕራፍ 11 ቁጥር 5 እግዚአብሔር ግን ሰዎቹ ይሰሩ የነበሩትን ከተማና ግንብ ለማየት ወረደ። ኦሪት ዘፍጥረት ምዕራፍ 11 ቁጥር 6 እግዚአብሔርም እንዲህ እንደ አንድ ሕዝብ አንድ ቋንቋ በመናገር ይህን ማድረግ ከጀመሩ እንግዲህ ያቀዱትን ሁሉ ማከናወን አያዳግታቸውም። ከላይ ከቀረቡት ጥቅሶች የተረዳነው የኖህ ልጆች ትውልዶች ከተማና ወደ ሰማይ የሚደርስ ግንብ መስራት መጀመራቸውን ነው። ኦሪት ዘፍጥረት ምዕራፍ 11 ቁጥር 7 ኑ እንውረድ፣ እርስ በርሳቸውም እንዳይግባቡ ቋንቋቸውን እንደበላልቀው። ኦሪት ዘፍጥረት ምዕራፍ 11 ቁጥር 8 ስለዚህ እግዚአብሔር በምድር ሁሉ ላይ በታተናቸው፣ ከተማዋንም መስራት አቆሙ። ኦሪት ዘፍጥረት ምዕራፍ 11 ቁጥር 9 እግዚአብሔር በዚያ የመላውን ዓለም ቋንቋ ስለደበላለቀ የከተማይቱ ስም ባቤል ተባለ። ከዚያም እግዚአብሔር ሰዎቹን በምድር ሁሉ በተናቸው። ባቤል ማለት በዕብራይስጥ ግራ መጋባት ማለት ሲሆን በአኬዲያን ቋንቋ ደግሞ የእግዚአብሔር በር ማለት ነው። ስለዚህ ከዚህ ባቤል ከሚለው ቃል ትርጉም ስንነሳ የኖህ ልጆች ትውልዶች ሐሳብ የክፋት ሐሳብ መሆኑን ይህንንም የልባቸውን ምኞት እግዚአብሔር ስላወቀ ቋንቋቸውን በመደበላለቅ እንዳይግባቡ እና የጀመሩትን ስራ እንዳይጨርሱ እንዳደረጋቸው እናስተውላለን። በተጨማሪም በኦሪት ዘፍጥረት ምዕራፍ 9 ቁጥር 1 እግዚአብሔር ኖህንና ልጆቹን እንደባረካቸው እንዲበዙ እንዲባዙና ምድርን እንዲሞሏት የእግዚአብሔር ሐሳብ እንደሆነ፣ ነገር ግን ከላይ በኦሪት ዘፍጥረት ምዕራፍ 11 ቁጥር 4 እንደቀረበው የኖህ ልጆች ትውልዶች በምድር ላይ ከመሰራጨት ይልቅ እንዳይበተኑ አንድ አካባቢ ብቻ ተሰብስበው ለመኖርና ወደ ሰማይ የሚደርስ ግንብ ለመስራት ማሰባቸውና መጀመራቸው የእግዚአብሔርን ትእዛዝ መቃወም ወይም በእግዚአብሔር ላይ ማመጻቸውን አመላካች እንደሆነ ማስተዋል እንችላለን። ኦሪት ዘፍጥረት ምዕራፍ 11 ቁጥር 10 የሴም ትውልድ ይህ ነው። 2 ዓመት ከጥፋት ውሃ በኋላ ሴም በ100 ዓመቱ አርፋክሳድን ወለደ። ከዚህ ቀደም ካቀረብኩት የኦሪት ዘፍጥረት ምዕራፍ 10 ቁጥር 22 ጥናታችን እንደምናስታውሰው ሴም 5 ልጆች እንደወለደ እነርሱም ኤላም፣ አሶር፣ አርፋክስድ፣ ሉድ እና አራም እንደሆኑ
እናስተውላለን። ኤላም በአሁኑ ወቅት ኢራንን ያመለክታል። አሶር ከባቢሎን መንግስት በፊት የዓለም ገዢ የነበሩ በሰሜን ሜሶፖታሚያ አካባቢ ይገኙ የነበሩ በወታደራዊ ኃይላቸው ታዋቂ የነበሩ ሲሆን እግዚአብሔር እስራኤላውያንን ለመቅጣት እንደተጠቀመባቸው ወደፊት በሚኖረን ጥናታችን የምንመለከተው ጉዳይ ይሆናል። የሉድ ትውልዶች በቱርክ የተወሰነ ግዛት ይገኙ ነበር። አራም የአረሜይክ ቋንቋ ተናጋሪዎችን ያጠቃልላል። ሶሪያ እና የተወሰኑ የሰሜን ሜሶፖታሚያ አካባቢ ይገኙ ነበር። አርፋክስድ ደግሞ የከለዳውያን አባት ሲሆን የእርሱ ትውልዶች የደቡብ ሜሶፖታሚያ አካባቢ ይኖሩ እንደነበር አብርሃምም የተገኘው ከእርሱ መሆኑን ከዚህ በታች በሚቀርበው ጥናታችን በዝርዝር እንመለከታለን። ኦሪት ዘፍጥረት ምዕራፍ 11 ቁጥር 11 ሴም አርፋክስድን ከወለደ በኋላ 500 ዓመት ኖረ፣ ሌሎች ወንዶችና ሴቶች ልጆችን ወለደ። ኦሪት ዘፍጥረት ምዕራፍ 11 ቁጥር 12 አርፋክስድ በ35 ዓመቱ ሳላን ወለደ። ኦሪት ዘፍጥረት ምዕራፍ 11 ቁጥር 13 ሳላንን ከወለደ በኋላ አርፋክስድ 403 ዓመት ኖረ፣ ሌሎች ወንዶችና ሴቶችን ወለደ። ኦሪት ዘፍጥረት ምዕራፍ 11 ቁጥር 14 ሳላ በ30 ዓመቱ ኤቦርን ወለደ። ኦሪት ዘፍጥረት ምዕራፍ 11 ቁጥር 15 ኤቦርን ከወለደ በኋላ ሳላ 403 ዓመት ኖረ፣ ሌሎች ወንዶችና ሴቶች ልጆችን ወለደ። ኦሪት ዘፍጥረት ምዕራፍ 11 ቁጥር 16 ኤቦር በ34 ዓመቱ ፋሌቅን ወለደ። ከዚህ ቀደም ባቀረብኩት የኦሪት ዘፍጥረት ምዕራፍ 10 ቁጥር 25 ጥናታችን እንደምናስታውሰው ፋሌቅ ማለት በዕብራይስጥ ቋንቋ መከፋፈል ማለት ሲሆን ከላይ በኦሪት ዘፍጥረት ምዕራፍ 11 ቁጥር 9 እንደቀረበው ፋሌቅ የተወለደው እግዚአብሔር የሰው ልጆችን ቋንቋ በደበላለቀበትና ሰዎች በምድር ሁሉ በተበተኑበት ጊዜ እንደነበረ አመልካች ነው። ኦሪት ዘፍጥረት ምዕራፍ 11 ቁጥር 17 ፋሌቅን ከወለደ በኋላ ኤቦር 430 ዓመት ኖረ፣ ሌሎች ወንዶችና ሴቶች ልጆችን ወለደ። ኦሪት ዘፍጥረት ምዕራፍ 11 ቁጥር 18 ፋሌቅ በ30 ዓመቱ ራግውን ወለደ። ኦሪት ዘፍጥረት ምዕራፍ 11 ቁጥር 19 ራግውንን ከወለደ በኋላ ፋሌቅ 209 ዓመት ኖረ፣ ሌሎች ወንዶችና ሴቶች ልጆችን ወለደ። ኦሪት ዘፍጥረት ምዕራፍ 11 ቁጥር 20 ራግው በ32 ዓመቱ ሴሮህን ወለደ። ኦሪት ዘፍጥረት ምዕራፍ 11 ቁጥር 21 ሴሮህን ከወለደ በኋላ ራግው 207 ዓመት ኖረ፣ ሌሎች ወንዶችና ሴቶች ልጆችን ወለደ። ኦሪት ዘፍጥረት ምዕራፍ 11 ቁጥር 22 ሴሮህ በ30 ዓመቱ ናኮርን ወለደ። ኦሪት ዘፍጥረት ምዕራፍ 11 ቁጥር 23 ናኮርን ከወለደ በኋላ ሴሮህ 200 ዓመት ኖረ፣ ሌሎች ወንዶችና ሴቶች ልጆችን ወለደ። ኦሪት ዘፍጥረት ምዕራፍ 11 ቁጥር 24 ናኮር በ29 ዓመቱ ታራን ወለደ። ኦሪት ዘፍጥረት ምዕራፍ 11 ቁጥር 25 ታራን ከወለደ በኋላ ናኮር 119 ዓመት ኖረ፣ ሌሎች ወንዶችና ሴቶች ልጆችን ወለደ። ኦሪት ዘፍጥረት ምዕራፍ 11 ቁጥር 26 ታራ 70 ዓመት ከሆነው በኋላ አብርሃምን ናኮርንና ሃራንን ወለደ። ኦሪት ዘፍጥረት ምዕራፍ 11 ቁጥር 27 የታራ ትውልድ ይህ ነው። ታራ አብርሃምን ናኮርንና ሃራንን ወለደ። ሃራንም ሎጥን ወለደ። ኦሪት ዘፍጥረት ምዕራፍ 11 ቁጥር 28 ሃራን አባቱ ታራ ገና በሕይወት እንዳለ በከላዳውያን ምድር በምትገኘው በተወለደባት ከተማ በኡር ሞተ። ኦሪት ዘፍጥረት ምዕራፍ 11 ቁጥር 29 አብርሃምና ናኮር ሁለቱም ሚስት አገቡ። የአብርሃም ሚስት ሶራ ስትባል የናኮር ሚስት ደግሞ ሚልካ ትባል ነበር። ሚልካም የሃራን ልጅ ናት። ሃራንም የሚልካና የዮስካ አባት ነበር። ከላይ ከቀረበው ጥቅስ የተረዳነው ሶራ የአብርሃም ሚስት እንደሆነች በኦሪት ዘፍጥረት ምዕራፍ 20 ቁጥር 12 ላይ እንደተገለጸው እህቱም እንደሆነች በአባት አንድ ቢሆኑም በእናት ግን የተለያዩ መሆኑን ወደፊት በሚኖረው ጥናታችን እንመለከታለን። ኦሪት ዘፍጥረት ምዕራፍ 11 ቁጥር 30 ሶራ መካን ነበረች፣ ልጅ አልነበራትም። ኦሪት ዘፍጥረት ምዕራፍ 11 ቁጥር 31 ታራ ልጁን አብርሃምን፣ ሃራን የወለደውን የልጅ ልጁን ሎጥን እንዲሁም የአብርሃምን ሚስት ምራቱን ሶራን ይዞ ወደ ከነዓን ለመሄድ በከለዳውያን ምድር ከምትገኘው ከኡር አብረው ወጡ። ነገር ግን ካራን በደረሱ ጊዜ በዚያ ተቀመጡ። ኡር በደቡብ ሜሶፖታሚያ በከለዳውያን ምድር በአሁኑ ወቅት ደቡብ ኢራቅ የምትገኝ ቦታ ናት። ካራን ደግሞ በሶሪያ የሚገኝ አካባቢ ነው። ኦሪት ዘፍጥረት ምዕራፍ 11 ቁጥር 32 ታራ 205 ዓመት ኖሮ በካራን ሞተ።